ሀገርን አክሞ በማዳን ሂደት ውስጥ አልጋ ባልጋ የሆነ ነገር የለም። ስለዚህ ሐሳብ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንገድ የከተበውን እናካፍላችሁ። ሀገርን አክሞ በማዳን ሂደት ውስጥ አልጋ ባልጋ የሆነ ነገር የለም። ይልቁንም መፍትሄ የሌለው ችግር፣ የማይታለፍ መከራም እንደሌለ በጥልቅ ማመን ይጠይቃል። በትኩረት ቅደም ተከተል መሰረት እየወጋ የሚያድን መርፌ፣ እየቆረጠ የሚያሽር ቀዶ ሕክምና ማካሄድ ይጠበቅበታል። በዚህ ውስጥ ሁሉ ግን የሚሰራው ስራ ሁሉ መዳንን ግብ አድርጎ ትኩረትን አሰባስቦ ሕክምናውን መምራት ይገባል። በሕክምናው ሂደትም የራስን ግላዊ ህመም ዋጥ አድርጎ በመያዝ ቅድሚያን ለሀገር መስጠት ያሻል። ሀገርን ፈውሶ ከችግሮችም አሻግሮ ከብልጽግና ማማ ላይ ለማድረስ በትኩረት የተመራ ሕክምና ያስፈልጋል። ሕክምናውም በበሰለ አካሄድ ሀገርን በማስቀደም ሲመራ የሀገርን ሁለንተናዊ መሻገር እውን ያደርጋል። መልካም ነኝ። የፋና ዲጂታል ቤተሰብ ይሁኑ።